በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አረፈዳችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን እድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነትና የቅዱሳን መላእክት ፈጣን ተራዳይነትና ጠባቂነት አይለየን። በመካከላችን እየገባ የሚፈታተንን ጥንት ጠላታችን ዲያብሎስን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን ቀጥቅጦ ከእግራችን በታች ይጣለልን። የምስጢር ባለቤት እግዚአብሔር አምላካችን የራቀውን አቅርቦ የተሰወረውን ገልጦ የረቀቀውንም አጉልቶ ሁላችንንም ያስተምረን። ልትድን ትወዳለህን? የዮሐንስ ወንጌል ምዕራፍ 5 ቁጥር 6። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ልትድን ትወዳለህን? ይህ ኃይለ ቃል በዮሐንስ ወንጌል ምዕራፍ 5 ቁጥር 6 ላይ ተመዝግቦ እናገኘዋለን። ዛሬ ይህን ርዕስ የመረጥንበት ምክንያታችን በቅዳሴው መካከል የተነበበው የዕለቱ ወንጌል ይህ ስለሆነ ነው። በቤተ ክርስቲያናችን ሥርዓት መሰረት ዛሬ የዚህ የዐቢይ ጾም 4ኛው ሰንበት ላይ ነው የምንገኘው። እንደ አባታችን እንደ ቅዱስ ያሬድ ይትበሃል ይህ ሰንበት መጻጉዕ ተብሎ ይጠራል። መጻጉዕ ማለት በደዌ ዳኛ በአልጋ ቁራኛ የተያዘ በሽተኛ ማለት ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ወይም በመዋዕለ ሥጋዌው በዚህ ምድር ላይ በሚመላለስበት ጊዜ በቃሉ ትምህርት ሕሙማነ ነፍስን እንደፈወሰ በእጁ ተአምራት ሕሙማነ ሥጋን እንዳዳነ እያነሳ አባታችን ቅዱስ ያሬድ ዘምሯል። ጎባጦችን እንዳቀና፣ ለምጻሞችን እንዳነጻ፣ ዓይነ ስውራንን እንዳበራ፣ ሽባዎችን እንደረታ፣ በተለያየ አይነት ደዌ የተያዙትን ድውያንን እንደፈወሰ ተአምራቱንም እንዳደረገ እያነሳ በብዙ ዘምሯል። በዚህ ሰሞን በቤተ ክርስቲያናችን የሚነበቡት ምንባባት፣ የሚሰበኩት ምስባካት፣ የሚሰጡት ትምህርቶችና የሚተላለፉት መልእክቶች ሁሉ ይህንን አስመልክተው ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸውን ተአምራት፣ ፈውስን፣ ማዳንን አስመልክቶ ነው። ከዚህ የተነሳ እኛም ይህን ርዕስ መርጠናል። አባቶቻችን ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ በዕለቱ የተነበበውን ወንጌል መነሻ አድርገን የተነበቡትን መልእክታትና የተሰበከውን ምስባክ አንስተን እንማራለን። እግዚአብሔር አምላካችን በነገር ሁሉ ማስተዋልን ይስጠን።
ታሪኩ እንደዚህ ይላል። በዮሐንስ ወንጌል ምዕራፍ 5 ከቁጥር 2 ጀምሮ መመልከት ይቻላል። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተስዳ የምትባል አንዲት መጠመቂያ ነበረች ይላል። ቤተስዳ የሚለው ቃል የዕብራይስጥ ወይም የጥንት አረማይክ ቃል ነው። የቃሉ ትርጉም በግዕዝ ቤተ ሳህል ማለት ነው። በአማርኛው የምህረት ቤት፣ የይቅርታ ቤት፣ የፈውስ ቤት ማለት ነው። እንግሊዞቹም ሃውስ ኦፍ ሜርሲ ይሉታል። የምህረት የፈውስ ቤት ማለት ነው። ይቺ ቤተስዳ ተብላ የምትጠራው ቤተ ዛታም ይሏታል መጻሕፍት ሲተረጎሙ። እዚህ ላይ አሁን በአማርኛው ስናነብ ቤተ ሳይዳ ይላል። ቤተ ሳይዳ የአሳ አጥማጆች ቤት ማለት ነው። ትክክለኛ ትርጉሙ ግን ቤተስዳ ነው። አንዳንድ ጊዜ መጻሕፍት ሲመለሱ የሚዛቡ ነገሮች አሉ። ምንጩ ግን ይህንን የሚለው ቤተስዳ ወይም ቤተ ዛታ ነው የሚለው። እነሆ በዚያ በመጠመቂያይቱ ስፍራ 5 መመላለሻ ነበሩባት ተብሎ ነው የተመዘገበው። የተለያየ አይነት ሕመም ያለባቸው በሽተኞች በዚያ ይተኙ ነበረ። ይዘረዝራቸዋል። አይነ ስውሮች አሉ፣ አንካሶች አሉ፣ ሰውነታቸው የሰለለና የተድበለበለ አሉ። እነኚህ ሁሉ የእግዚአብሔርን ምሕረት የእግዚአብሔርን ፈውስ ፈልገው በዚያ ይተኙ ነበረ ነው የሚለው። በመጠመቂያይቱ ያቺ መጠመቂያይቱ የነበረችው በበጎች በር ነው። የበጎቹን በር ደግሞ አስቀድመው እንዳዘጋጇት በመጽሐፈ ነህምያ ምዕራፍ 3 ቁጥር 1 ላይ መመልከት ይቻላል። የበጎች በር ተብላ የተገለጸችው እሷ ናት። በዚያ አጠገብ የምህረቷ ቤት ቤተስዳ ነበረ ይችላል። በዚያም የተለያዩ አይነት በሽታ ያለባቸው በሽተኞች ይተኙ ነበረ ይላል። አንዳንድ ጊዜ የጌታ መልአክ ከሰማይ ይወርድ ነበረ ይላል። ብዙ ጊዜ አይደለም፣ አንዳንድ ጊዜ ነው የሚለው። አንዳንድ ጊዜ የእግዚአብሔር መልአክ ከሰማይ ይወርድ ነበር። ስለ 2 ዋና ዋና ነገሮች የእግዚአብሔር መልአክ ከሰማይ ይወርዳል። በመጀመሪያ በውሃው ፈውስ ሊያሳድርበት ነው። ውሃውን ሊቀድሰው ሊባርከው ከሰማይ ይወርዳል። ሁለተኛ በዚያ አካባቢ ያቀርቡ የነበረውን ልመናና መስዋዕት ለማሳረግ መልአኩ ከሰማይ ይወርዳል። የእግዚአብሔር መልአክ መውረዱ የሚታወቀው በውሃው መናወጥ ነው። ልክ መልአኩ ሲወርድ ነው የሚለው ውሃው ይናወጻል። ውሃው ተናወጸ ማለት መልአኩ ወርዷል። ባይታይም መልአኩ መውረዱ የሚታወቀው በውሃው መናወጽ ነው። እነሱ አያዩትም፣ መልአኩን አያዩትም። ሲወርድ ረቂቅ ነው፣ መንፈስ ነው። አይጨበጥም፣ አይዳሰስም፣ አይታይም። መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል እያለ አባታችን ክቡር ዳዊት አስቀድሞ ዘምሯል። በዳዊት መዝሙር 103 ቁጥር 4 ላይ ይህ ኃይለ ቃል ተመዝግቦ እናገኘዋለን። መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል ነው የሚለው መዝሙር 103 ቁጥር 4 ላይ። ምንም መልአኩን በዚያ አካባቢ ያሉት በሽተኞች ባያዩትም መልአኩ መውረዱን በውሃው መናወጽ ያውቃሉ። ውሃው ተናወጸ ማለት መልአኩ ወርዷል። ውሃው ተናወጸ ማለት በውሃው ላይ ሀብተ ፈውስ አድሮበታል። ስለዚህ ውሃው ይፈውሳል፣ ያድናል። የዚያን ጊዜ ተሽቀዳድሞ ወደ መጠመቂያይቱ ወደ ቤተስዳ የገባ ሰው ማለት ነው። የገባ ሰው ከማንኛውም አይነት ደዌ ከማንኛውም አይነት በሽታ ይፈወሳል ይላል። መጀመሪያ የገባ አንድ ሰው ብቻ። ስንት ሰው ብቻ? አንድ ሰው ብቻ።
ስለዚህ ሽቅድድም ነው። በዚያ የተኙ በሽተኞች ሁሉ ወደ መጠመቂያይቱ ለመግባት ይሽቀዳደማሉ። ለምን? በአንድ ጊዜ የሚድነው አንድ ሰው ብቻ ነው። ሌሎቹ ደግሞ ተራ ይጠብቃሉ። እንደገና ሌላ ጊዜ መልአኩ ከሰማይ እስኪወርድ ውሃውን እስኪያናውጸው ድረስ ይጠብቃሉ። በዚህ ጊዜ ነው ለምንድነው አንድ ሰው ብቻ የሚፈወሰው? ለምን ብዙ ሰዎች አይፈወሱም ብለን ብንጠይቅ ምክንያቱ እንደዚህ ነው። አንድ ሰው ብቻ የሚፈወስበት ምክንያት በብሉይ ኪዳኑ አገልግሎት፣ በኦሪቱ መስዋዕት ፍጹም ድህነት፣ ፍጹም ፈውስ፣ ፍጹም የኃጢአት ስርየት እንዳልተገኘ ያጠይቃል። የመጀመሪያው ምክንያት ይሄ ነው። ሌላው አንድ ሰውስ ቢሆን ለምን ይድናል ይፈወሳል ፈውሱ ለምን ፈጽሞ አልቀረም ተብሎ ቢባል ደግሞ ይሄ ደግሞ ምክንያቱ እግዚአብሔር ሕዝቡን ፈጽሞ እንዳልተወው ያመለክታል። እግዚአብሔር ሕዝቡን ፈጽሞ እንዳልረሳውና እንዳልጣለው እግዚአብሔር ከሕዝቡ እንዳልተለየ ያመለክታል። ለምን? አንዳንድ ጊዜ የእግዚአብሔር መልአክ ከሰማይ የወረደ ውሃውን ያናወጸ ቀድሞ ወደ መጠመቂያይቱ የገባ ሁሉ ከማንኛውም አይነት ደዌ ይድን ነበርና በዚያ ከ38 ዓመት ጀምሮ በደዌ ዳኛ ባልጋ ቁራኛ እንደ ትኋን ተጣብቆ ይኖር የነበረ አንድ ሰው ነበረ ነው የሚለው። አንድ ድዊ ነበረ፣ በሽተኛ ነበረ። መጻጉ የሚለው ድዊ ስለሆነ ነው፣ በሽተኛ ስለሆነ ነው። የሰውየው መጠሪያ ስም አይደለም። መጻጉ ድዊ ነው ሲል ነው፣ በሽተኛ ነው ሲል ነው። በደዌ ዳኛ ባልጋ ቁራኛ የተያዘ ታማሚ ነው ማለት ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ሰው ቀረበ ነው የሚለው። ለምን? ብዙ ጊዜ እንደተሰቃየ እንደታመመ እንደተቸገረ ያውቃልና ወደዚህ ሰው ቀረበ። ወደዚህ ሰው ቀርቦ ልትድን ትወዳለህን ብሎ ጠየቀው ነው የሚለው። ርዕሳችን ነው። ልትድን ትወዳለህን ብሎ ጠየቀው። ለምን ጠየቀው? ለምን እንደዚሁ አድነው? እንኳን እሱ ከ38 ዓመት ጀምሮ በደዌ ዳኛ ባልጋ ቁራኛ የተያዘ ድዊ ቀርቶ ራስ ምታትም ሆድ ቁርጠትም እግር ቁርጥማትም የያዘው ቢኖር ለመዳን ይፈልጋል፣ ለመዳን ይመኛል፣ ይፈቅዳል። ለምንድነው ጥያቄው ያስፈልገው? ደግሞ ሊድን ባይወድ ባይፈቅድ ኖሮ እዚያ ይገኝ ነበረ፣ በመጠመቂያይቱ ይገኝ ነበረ የሚል ጥያቄ ያስነሳል። አምላካችን የጠየቀበት ምክንያት እንዲህ ነው። በመጀመሪያ አስፈቅዶ ለማድረግ ነው። አስፈቅዶ ለማድረግ ወገኖቼ፣ መዳንም በውዴታ ላይ የተመሰረተ ነው። በግድ አይደለም፣ በኃይል አይደለም፣ በፈቃደኝነት ላይ የተመሰረተ ነው። እግዚአብሔር አምላካችን ማንንም አስገድዶ አያድንም። ማንንም አስገድዶ አያድንም። ከሥጋ ደዌም ይሁን ከነፍስ ደዌም ይሁን እግዚአብሔር በፈቃዳችን እንድንድን ይፈልጋል። ልትድን ትወዳለህን ያለው ለዚህ ነው፣ አስፈቅዶ ለማድረግ። በጣም ይገርማል። እግዚአብሔር እንዲህ ያለ ነፃነት ነው የሰጠው። ለጥቅማችን እንኳን እግዚአብሔር ያስፈቅደናል። ሰዎች እንኳን ለጥቅማችን ለጉዳታችንም አያስፈቅዱንም። እግዚአብሔር ግን ለሚበጀን ነገር እንኳን ያስፈቅደናል። ልትድኑ ትወዳላችሁን ነው የሚለው። አስገድዶ አያድንም። እኔ አውቅላችኋለሁ አይልም እግዚአብሔር። ሰዎች ግን እኛ እናውቅላችኋለን ይላሉ። ልዩነቱን አስቡ ባካችሁ። ልትድን ትወዳለህን ያለው መጀመሪያ ለዚህ ነው፣ አስፈቅዶ ለማድረግ ነው። ሁለተኛ ልትድን ትወዳለህን ያለው ይሄ ሰው በቃ ከዚህ በኋላ አልድንም ብሏል። እንደ ሰውኛው ተስፋ ቆርጧል።
ከመልሱ ነው የምንረዳው ወገኖቼ። ሰው የለኝም ሲል እንሰማዋለን። ወደ መጠመቂያይቱ የሚጨምረኝ ሰው የለኝም፣ ወገን ዘመድ የለኝም፣ ባይተዋር የሆነ የሚራራልኝ ረዳት የለኝም እንጂ መዳን ፈልግ ነበር። የኔ ነገር እንደ ሰውኛ አልቋል ማለቱ ነው። በቃ አክትሟል ማለቱ። ወደ መጠመቂያይቱ የሚጨምረኝ ሰው የለም። እኔ ቀድሜ እዚህ ያለው ከኔ በኋላ የመጣው ዋው ሲናወስ ቀድሞኝ ይገባል፣ እሱ ድኖ ይሄዳል፣ እኔ ግን እዚህ ማቀቃለሁ። ልትድን ትወዳለህ እኔ ያለው አሁንም ተስፋ አለ ሲለው ነው። አሁንም ተስፋ አለ። በሰው ዘንድ ተስፋ ቆርጠህ ይሆናል። ሰው የለኝም ብለህ ወገን ዘመድ ረዳት የለኝም ብለህ ግን አሁንም ልትድን ተስፋ አለ። ልትድን ትወዳለህ አሁንም አለው። ይሄ ነው። ሌላው ልትድን ትወዳለህ ማለቱ የሰው ነገ ምክንያት እንዳያቀርብ ነው። አምላካችን የሩቁን ያውቃል፣ የቅርቡን ብቻ አይደለም። በሱ ዘንድ የማይገለጥ የተከደነ የማይታወቅ የተሰወረ ምንም ነገር የለም። እርሱ ከድርጊት በፊት ያውቃል። እርሱ ከሐሳብም በፊት ያውቃል። ልብ ያመላለሰውን ኩላሊት ያጤሰውን ያውቃል። ሰው ፊትን ያያል ነው የሚለው ቃሉ። እግዚአብሔር ግን ልብን ያያል ተብሎ ተጽፏል። እግዚአብሔር ልብን ያያል። በአንደኛ ሳሙኤል ምዕራፍ 16 ቁጥር 7 ላይ የተመዘገበ ኃይለ ቃል ነው። ሰው ፊትን ነው የሚያየው፣ ውጫዊውን ነገር ነው የሚያየው። ሰው ገጽን አይቶ ነው የሚፈርደው፣ አቋምን አለባበስን አይቶ ነው። እግዚአብሔር ግን ልብን ነው የሚያየው፣ የውስጡን ነው የሚያየው። የውስጡን ያውቃል እሱ። ይህ ሰው ነገ በእሱ ላይ የሐሰት ምስክር እንደሚመሰክር ያውቃል። ሰንበት ያሻረህ በሰንበት አልጋ እንድትሸከም ያደረገ ማን ነው ተብሎ ሲጠየቅ ይሄ ሰው ነው ብሎ የሚመሰክር ነው። ልክ በግድ እንዳዳነው በግድ አልጋውን እንዳሸከመው አድርጎ ይመሰክራል ይሄ ሰው። ስለዚህ ልትድን ትወዳለህ አለው። ነገ ያለኔ ፍቃድ ነው ያዳነኝ ብሎ ምክንያት እንዳያቀርብ ምክንያት ለማሳጣት ጠየቀው። ልትድን ትወዳለህ ወይ? አስገድጄ አላድንህም፣ አስገድጄ አልጋን አላሸክምህም፣ በፈቃድህ ነው ማድንህ። ነገ በግድ አዳነኝ ብለህ እንዳትመሰክር ሲለው ነው። እናየዋለን፣ እንመጣበታለን እንዴት እንደሆነ። የዚህን ጊዜ ነው ሰው አጭር ቃል መመለስ ይችላል። አዎ ይበቃል፣ አዎ ልድን እወዳለሁ ይበቃል። ነገር ግን የዚህ ሰው መልስ ልትድን ትወዳለህ ተብሎ ሲጠየቅ ያለው እንደዚህ ነው። እነሆ አለ ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም አለ። ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት ነው የሚለው። ችግሩን ነው መዘርዘር የጀመረው። ይሄ ብዙዎቻችን ጠባይ ነው። ተርበን እንድንበላ ስንጠየቅ፣ ተጠምተን እንድንጠጣ ስንጠየቅ፣ ታመን እንድንድን ስንጠየቅ በቀጥታ ያንን አይደለም የምንመልሰው። ችግራችንን ብሶታችንን ነው የምንዘረዝረው። ይህም ሰው ችግሩን ዘረዘረ። የደረሰበትን ነገር ያሳለፈውን ነገር ሁሉ ዘረዘረ። የማያውቅ መስሎት ዘረዘረለት። የፈጠረው ግን እሱ ነው። የፈጠረው እሱ ነው ወገኖቼ። ብዙ ዘመንም ሳይድን እዚያ ቦታ እንዲገኝ ያደረገው እርሱ ነው። ለምን? ተአምራቱን ሊገልጥበት ወዷልና፣ ድንቅ ስራውን ሊያሳይበት ፈቃዱ ነውና። ግን ነገረው። ይሄ ሰው እንዲህ ብሎ ሰው የለኝም ብሎ የተናገረበት ምክንያት አለው። ሰው ቢሰጠኝ ብሎ ነው የመጀመሪያው ምክንያት።
አምላካችን ኢየሱስ ክርስቶስን ከአምስት ገበያ በላይ ሕዝብ ይከተለው ነበርና ከዚያ ከሚከተሉት ሕዝብ መካከል ሰዎች ይሰጠኛል ብሎ ነው ጎበዞች የሆኑትን ጠንካሮች የሆኑትን በሉ እንግዲህ መልአኩ ሲወርድ ውሃው ሲናወዝ ጠብቃችሁ ይሄን ሰው አንስታችሁ ወደ መጠመቂያይቱ ውስጥ ጨምሩት ይልልኛል ብሎ ሰው የለኝም ሰው ስጠኝ አለው። ይህም ብቻ አይደለም ያም ባይሆን አንተ ራስህ ነጥቀህ ወደ መጠመቂያይቱ ውስጥ ጨምረኝ ሰው ሁንልኝ ሲለው ሰው የለኝም አለው። አምላካችን ኢየሱስ ክርስቶስን እውነተኛ አዳኝ የሚሳነው ነገር የሌለ ኤልሻዳይ ሁሉን ቻይ አምላክ ከባህሪ አባቱ ከእግዚአብሔር አብ ጋር ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ እንደሆነ አላስተዋለም። ይወሰው አላወቀም፣ ማንነቱን አላወቀም። እንደዚህ ሰው አስተሳሰብ መዳን የሚቻለው በመጠመቂያይቱ ውሃ ብቻ ነው ብሎ ነው። ስለዚህ ነው ከዚያ ጋር የተያዘ መልስ የሚመልሰው ወደ መጠመቂያይቱ የሚያኖረኝ ሰው የለም፣ እኔ ቀድሜ መጥቼ ሳለሁ ከኔ በኋላ የመጣው ገብቶ ተጠምቆ ድኖ ይሄዳል እያለ መዳኑን በዚያ በመጠመቂያይቱ ላይ ብቻ ወስኖ የሚናገረው የኛ አምላክ ግን በሁሉ ያድናል። ወገኖቼ በመጠመቂያይቱ ውሃ ያድናል። አዎ ያድናል። በእጁ ዳሶ ያድናል። ይህም ብቻ አይደለም፣ በለበሰው ልብስ በጨርቁ ያድናል። በቃሉ ተናግሮ ያድናል። ምንም ሳይናገርም በአርምሞ በዝምታም ያድናል። ሚሳነው ነገር የለም። ይህ ሰው ግን አላወቀም። መዳን በመጠመቂያይቱ ውሃ ብቻ መሰለው። የኛ ጌታ ወደ መጠመቂያይቱ የሚጨምረው ሰው አላዘዘለትም፣ ወይም እሱ አንስቶ ወደ መጠመቂያይቱ አልጨመረውም። መልአኩም እስኪወርድ አልጠበቀም። ለምን? መልአኩን የሚልከው ወደ መጠመቂያይቱ እሱ ነው። እንዲህ አለው፣ ተነሳና አልጋህን ተሸክመ ሂድ አለው ነው የሚለው። በቃሉ ተናገረው። ይህ ሰው ቁርጭምጭሚቱ ጸንቶለት ወገቡ ቀንቶለት ጥግ ወይም ድጋፍ ሳይሻ ከአልጋው ላይ አፈፍ ብሎ ተነስቶ ከ38 ዓመት በኋላ ይሸከመው የነበረውን አልጋ እሱ ተሸክሞት ወደ ቤቱ መሄድ ጀመረ። ታሪክ ሲለወጥ ነገር ሲገለበጥ እንደዚህ ነው። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር እንዲህ ያደርጋል ወገኖቼ፣ የሚሳነው ነገር የለም። ያንን ያህል ዘመን ሙሉ የተሸከመው አልጋውን እሱ በተራው ደግሞ ተሸከመው። አሁን ይሄ የሚያሳየው በእውነት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ምጻጉን እንዲሁ ይሄን በሽተኛ ፍጹም እንዳዳነው ነው የሚያጠይቀው። ተረፈ ደዌ እንደሌለበት የቀረ በሽታ የለም፣ የቀረ ህመም የለም። ወዲያው ነው የዳነው። ለዚህ ማረጋገጫው በእግሩ መሄዱ ብቻ አይደለም፣ አልጋውን መሸከሙ። አልጋውን ተሸክሞ ነው ሄደው። ተነሳና አልጋህን ተሸክመ ሂድ አለው። እኔ በቃሌ የማድንህ ነኝ፣ እኔ የሚሳነኝ ነገር የለም ሲለው፣ አዎ ምስባኩም ይሄንን ነው የሚያመለክተው። የዳዊት መዝሙር 40 ቁጥር 3 እና 4 ላይ የተመዘገበ ቃል ነው። እግዚአብሔር ይረዶ ውስጥ አራተ ህማሙ ይላል። እግዚአብሔር በደዌ አልጋ ሳለ ይረዳዋል ነው የሚለው። ይረዳው በደዌ ዳኛ ባልጋ ቁራኛ ተጣብቆ ሳለ ረዳው። ተነሳና አልጋህን ተሸክመ ሂድ አለው። ወይመይጥሎቱ ኩሉ ምስካኑ እንደው ይላል። መኝታውን ሁሉ በበሽታው ጊዜ ያነጥፍለታል ይላል። ማለጠፍ ብቻ አይደለም። አሁን በደዌ ዳኛ ባልጋ ቁራኛ የተያዘውን ሰው ትንሽ እንዲመቸው ብለው መተኛውን ፍራሹን ያገላብጡለታል።
በሽተኛውንም ያገላብጡታል እንዲመቸው ብለው ማለት ነው። የኛ አምላክ ግን መኝታውን ያነጥፍለታል ብሎ ሲል ማነጥፍ ብቻ አይደለም ያድነዋል ነው ይፈውሰዋል ነው። እንደዚህ ተነሳና አልጋን ተሸክመ ሂድ ይለዋል ማለት ነው። ተነስቶ አልጋውን ተሸክሞ ሄደ። አዎ ማንም አላሸከመው የተሸከመው ራሱ ነው። ለምን ከአምላካችን ከኢየሱስ ክርስቶስ የወጣው ቃል አዳነው፣ ፈወሰው፣ አጸናው፣ አጠነከረው፣ አበረታው። ተሸክሞ ሄደ። ተነሳና አልጋን ተሸክመ ሂድ አለ። እኔ ፈዋሽ እግዚአብሔር ነኝ ተብሎ እኮ ነው የተጻፈው በኦሪት ዘጸአት ምዕራፍ 15 ቁጥር 26 ላይ የተመዘገበ ኃይለ ቃል ነው። እኔ ፈዋሽ እግዚአብሔር ነኝ ነው የሚለው። በሽታው ምንም አይነት ሊሆን ይችላል ወገኖቼ። የበሽታው ምክንያት ምንም ሊሆን ይችላል። የታመምንበት ዘመን የተሰቃየንበት ዘመን የቱንም ያህል ረጅም ሊሆን ይችላል። እግዚአብሔር ግን ከሁሉ መፈወስ ይቻለዋል፣ ከሁሉ ማዳን ይቻለዋል። እኔ ፈዋሽ እግዚአብሔር ነኝ ነው ያለ። ይፈውሳል፣ ያድናል። ይህን ሰው ፈወሰው። ተነሳና አልጋን ተሸክመ ሂዳለው። ይህ ሰው ተነስቶ አልጋውን ተሸክሞ ጉዞ ጀመረ ወደ ቤቱ ማለት ነው። ያን ጊዜ አልጋውን ተሸክሞ ሲሄድ ቀኑ ሰንበት ነበረ ይላል። ቀኑ ሰንበት ነበረ። አይሁድ እንዲህ ሲሉ ጠየቁት፣ አልጋህን በሰንበት ልትሸከም አልተፈቀደልህም አሉት። በጣም ያሳዝናል። የሱ መዳን አይደለም የታያቸው። ወግ ጠራቂዎች፣ ግብዞች፣ ተመጻዳቂዎች የሱ መዳን አይደለም የታያቸው። የታያቸው ያለ ትርጉሙ ትርጉም ሰጥተው በሰንበት አልጋ ልትሸከም አልተፈቀደልህም አሉት። ማን ነው የፈቀደልን? አልተፈቀደልን አሉት። ያውቁታል እኮ እዚያ ተኝቶ ሲማቅቅ ያውቁታል፣ ሲሰቃይ ያውቁታል። አልረዱትም። አንስተው ወደ መጠመቂያይቱ አልጨመሩትም፣ ወይም ወደ መጠመቂያይቱ የሚጨምረው ሰው አልሰጡትም። አሁን ድኖ ሲሄድ ግን አልጋህን በሰንበት ልትሸከም አልተፈቀደልህም ብለው ተሟገቱት። እርሱም እንዲህ አለ። የእርሱም መልስ ያሳዝናል። ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ አለ። ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ። አሁን ራሱን ከተጠያቂነት ለማምለጥ ለማዳን ነው። እያስተዋልን ነው ወገኖች። እነሱ የጠየቁት ያዳነህ ማን ነው አይደለም። ሊጠየቅ የሚገባው እንዴ አንተ በደዌ ዳኛ ባልጋ ቆራኛ ተሰቃየ ነበርክ ሰው ነህ፣ ለዚህ ክብር ማን አበቃ? ማን አዳነህ? ማን ነው ሰው ያደረገ ታሪክህን የቀየረ ነገርህን የገለበጠ ማን ነው? ይሄ ነበር ሊጠየቅ የሚገባው። ይሄን አልጠየቁም። አልጋህን ማን አሸከመ? አልተፈቀደልህም በሰንበት። ይሄን ብቻ አይደለም። የሱ መልስ ደግሞ ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ። እኔ በፈቃድ አይደለም የተሸከምኩት ማለት እኮ ነው። እኔ በፈቃድ አይደለም ይሄን ያደረኩት ማለት እኮ ነው። ያዳነኝ ያ ሰው ነው ብሎ በአምላካችን ላይ አሳበበ። ሰበበኞች ነን ብዙዎቻችን። ተጠያቂነትን እንሸሻለን። ኃላፊነት መውሰድ አንፈልግም። ብዙ ጊዜ የሚያሸመውን የሚያሸልመውን የሚያስከብረውን መልካም የሆነውን ነገር ሳንሰራው እኛ ሰራ ነው እንላለን። የሚያስጠይቀውን የሚያስወቅሰውን የሚያስከስሰውን ክፉ ስራ ደግሞ እኛ ሰርተነው እኛ አልሰራ ነው እንላለን። የሚያስጠይቅ ከሆነ ሁሉ ጊዜ የሚያስጠይቀውን ነገር እንሸሻለን። ኃላፊነት መውሰድ አንፈልግም። ተጠያቂ መሆን አንፈልግም። ይሄ ሰው የዳነው በፈቃዱ ነው፣ አስፈቅዶ ነው ያዳነው። ርዕሳችን ራሱ ምንድነው? ልትድን ተወዳለህን ነው ያለው። አያችሁት? ምክንያቱም አሁን ግን በግድ እንዳዳነው አድርጎ ተናገረ። ያ ሰው ማን ነው ብለው ጠየቁት። አሁን ጥያቄው ሰንበት ያሻረው ማን ነው? አልጋን ያሸከመ ማን ነው? ያ ሰው ማን ነው ብለው ጠየቁት ይላል። ዳሩ ግን በዚያ ስፍራ
ብዙ ሕዝብ ስለነበረ ኢየሱስ ክርስቶስን ጥቂት ፈቀቅ ብሎ ስለነበረ የተፈወሰው ሰው ያዳነው ማን እንደሆነ አላወቀም ይላል። የሚያሳዝን ነው። ታሞ የተነሳ ፈጣሪውን ረሳ ነው። ስንያዝ ጭብጥ አንሞላም፣ ስንለቀቅ ሜዳ አይበቃንም። ብዙ ጊዜ የእግዚአብሔርን ማዳን እንረሳለን። ይህ ሰው ያዳነውን ረሳ። እንኳን ከደዌ ዳኛ ካልጋ ቁራኛ እንዲያ ካለ ስቃይና መከራ ያዳነን ሰው ቀርቶ ወገኖች መንገድ ጠፍቶብንም መንገድ ያሳየን ሰው ውለታ አይረሳም እኮ አይዘነጋም። እንዴት ይሄን ተአምራት ያደረገለትን የረዳውን ያዳነውን አምላክ ይረሳዋል? እሱ ብቻ አይደለም፣ ብዙዎቻችን ረስተናል። የተደረገልንን ረስተናል ወገኖች። እስራኤል እግዚአብሔር ያደረገላቸውን ነገር ረሱ ይላል። ያዳናቸውን እግዚአብሔርን ረሱ ያለ ቅዱስ ዳዊት ዘምሯል። የዳዊት መዝሙር 105 ቁጥር 22 ላይ መመልከት ይቻላል። ያዳናቸውን እግዚአብሔርን ረሱት። መዝሙር 105 ቁጥር 22 ብዙ ተአምራት አድርጎላቸዋል። 9 ታላላቅ ተአምራት አሳይቶ በ10ኛ ሞተ በኩር በ11ኛ ስጥመተ ኤርትራ ባህር ሕዝቡን ከግብጽ ከባርነት ቤት ነፃ አውጥቷቸዋል፣ ከመከራም አድኗቸዋል። እንዲህ ያደረገላቸውን እግዚአብሔርን ረሱ ተብሎ ነው የተጻፈው። በሌላ ስፍራ ላይም ቅዱስ ዳዊት እንዲህ አድርጎ ስለዚህ ነገር ዘምሯል። የኛም ነገር ሳሬ ስላለበት ነው። መዝሙር 77 ቁጥር 11 መልካም ስራውንና ያሳያቸውን ተአምራቱን ረሱ ይላል። መዝሙር 77 ቁጥር 11 ብዙ ጊዜ የኛ የሰው ልጆች ችግር ይሄ ነው። የእግዚአብሔርን መልካም ስራ እንረሳለን፣ ያደረገልንን ተአምራት እንረሳለን፣ ውለታውን እንዘነጋለን፣ ቸል እንላለን። ከተደረገልን ነገር ይልቅ አልተደረገልንም በምንለው ነገር እግዚአብሔርን እንከሳለን፣ እንወቅሳለን። እግዚአብሔርን ከማማት እግዚአብሔር ሁላችንን ያድነን። አንዳንዶቻችን እሱን ስናማ ተገኝተናል፣ እሱን ስንከስና ስንወቅስ ተገኝተናል። የት አለ እሱ? ወይ አይወርድ ወይ አይፈርድ፣ ምንድነው የሚሰራው እንላለን። የተደረገልንን ነገር ትተን ማለት ነው። ብዙ ነገር ግን ተደርጎልናል ሳይገባን። ያው የሰው ስላመነ እኮ አይደለም የተፈወሰው፣ ስላመነ እኮ አይደለም የዳነው። በኢየሱስ ክርስቶስ አምላክነት አላመንም። ኢየሱስ ክርስቶስ እንደሚያድነው አላመንም። ሳያምን አምላካችን ስለፈቀደ ስለወደደ አዳነው። የሰው ድናለሁ ብሎ ተስፋ የሚያደርገው በመጠመቂያይቱ ብቻ ነበር። መጠመቂያይቱ እንድትባረክ መልአኩን የሚልከውና የሚባርከው እሱ እንደሆነ አላወቀም። አዎ መልአኩ እኮ ከሰማይ የሚወርደው በእግዚአብሔር ፈቃድ ነው። መልአኩ በውሃው ላይ ሀብተ ፈውስ የሚያሳድረው እኮ በእግዚአብሔር ፈቃድ ነው፣ የእግዚአብሔር ስራ ነው። ይሄንን ግን አልተረዳም ነበር ያ ሰው። ይሄንን እንዲረዳ ነው ያደረገው። ያዳነኝ ያ ሰው አልጋን ተሸክመ ሂድ አለኝ። የት አለ ያዳነ ሰው? ማን ነው ሲባል አያላውቀውም አለ። ያዳነንን እግዚአብሔርን አናውቀውም ከማለት እግዚአብሔር ሁላችን ይጠብቀን። አላውቀውም አለ። የት እንደሆነ ማን እንደሆነ አላውቀውም። ይቀጥላል። ከዚህ በኋላ ኢየሱስ ክርስቶስ በመቅደስ አገኘው ይላል። በመቅደስ አገኘው። እሱም አላቀህም ቢለው አምላካችን ግን ያውቀዋል። ከሱ የተሰወረ ነገር የለም። እሱ ድኛለሁ በቃ ብሎ ለጊዜ ቢተወው አምላካችን ግን አይተወውም። ሁልጊዜ እንደዚህ ነው። እኛ ተቀበለ ሌላ ቦታ ነው የምንገኘው፣ ከተደረገልን በኋላ ሌላ ቦታ ነው የምንገኘው። አምላካችን ግን አይተወንም። እስካለንበት ድረስ ይመጣል፣ እንደገና ይፈልገናል። ወገኖቼ ፈለገው፣ ቀረበውና እንዲህ አለው፣ እነሆ ድነሃል አለው። ምን ብለሃል አለው? ድነሃል፣ ድነሃል ነው። አሁን ድነሃል። ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ ነው ያለው።
አሁን ድነሃል። ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ፣ አትበድል። ምን አለ ደግሞ ከዚህ የሚብስ? ከ38 ዓመት ጀምሮ በደዌዳኛ ባልጋ ቁራኛ ተይዞ ከመሰቃየት የበለጠ ምን ደዌ አለ? ምን ሆናል? የመጀመሪያው የሥጋ ደዌ ነው እኮ። አሁን ባለማመኑ በመካዱ ግን የነፍስ ደዌ ይከተላል። እሱ ደግሞ የዘላለም ሞት ነው። እግዚአብሔር ሁላችንን ከዚህ ያድነን። ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ። ቀድሞ የታመምከው በሥጋ ነበር። በነፍስ እንዳትታመም፣ ለዘላለም ሞት እንዳትዳረግ ወደፊት ኃጢአት አትስራ። ቀድሞ ታመ የነበረው የምትድነው በሽታ ነው፣ ድነሃል። በነፍስ ከታመምክ ግን በዚያው ከሞትክ ግን ለዘላለም ትሞታለህ። የሚያድን የለም። ስለዚህ ወደፊት ኃጢአት አትስራ። ለምን? ኃጢአትን የምትሰራ ነፍስ እርሷ ትሞታለች ይላል ሕዝቅኤል 18 ቁጥር 20 ላይ። ኃጢአትን የምትሰራ ነፍስ፣ ኃጢአትን የምትሰራ ሰውነት ሲል ነው። እሷ ትሞታለች። የነፍስ ሞቷ ከእግዚአብሔር መለየቷ ነው። የነፍስ ሞቷ ለዲያብሎስና ለሰራዊቱ ታልፋ መሰጠቷ ነው። የነፍስ ሞቷ ትሉ በማያንቀላፋ፣ እሳቱ በማይጠፋ፣ ጨለማው በማይገፋ በዘላለም ገሃነመ እሳት ስትቃጠል መኖሯ ነው። እግዚአብሔር ሁላችንን እንዲህ ካለ ዘላለማዊ ሐሳርና መከራ ያድነን። ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ ነው ያለው። ወደፊት ኃጢአት አትስራ። ሰውየው ግን ሄዶ ያዳነው ኢየሱስ ክርስቶስ እንደሆነ ለአይሁድ ነገር ይላል። ወዲያው ሄዶ የሚገርም እኮ ነው። ወዲያው ሄዶ ያዳነኝ ያልኳችሁ የአልጋን ተሸክመ ሄድ ያለኝ ሰው አግኝቻለሁ ያውላችሁ ብሎ ተናገረ። ወደ ኢየሱስ ክርስቶስ አመለከተ። የዛን ቀን ብቻ አይደለም፣ ሊቃውንቱ እንዲህ ብለው ያስቀምጡታል። ጌታችን ለድነት ዓለም ታልፎ በሚሰጥበትም ጊዜ በዕለተ ሰንበት አልጋዬን ያሸከመኝ ሰንበትን ያሻረኝ ይሄ ነው ብሎ በአምላኩ ላይ በሐሰት መስክሯል። ይሄ ነው እንግዲህ የበላበትን ወጭት ሰበረ፣ የጎረሰበትን ጣት ነከሰ። አምላኩ ላይ በሐሰት መስክሯል። ታሪኩ ይሄን ነው የሚነግረን። አምላካችን ይሄን ስለሚያውቅ ነው ልትድን ትወዳለህ ብሎ ያስፈቀደው ምክንያት ሊያሳጣ። አሁን ድነሃል፣ ከዚህ ባሰ እንዳይደርስብህ ወደፊት ኃጢአት አትስራ ያለው ይሄን አውቆ ነው። አይሁድ በሰንበት ይህንን ስላደረገ ሊገርሉት ይፈልጉ ነበር ይላል፣ ያሳድዱት ነበር። በሰንበት ይህን ስላደረገ በሰንበት አልጋህን ተሸክመ ሂድ ብሎ ያንን ድዊ ስላዳነው ስለፈወሰው ሊገሉት ይፈልጉ ነበር። ሰንበት ሻረ ብሎ እሱስ እግዚአብሔር ሰንበት ነው የሚባለው የሰንበት ጌታ፣ የሰንበት አምላክ፣ የሰንበት ፈጣሪ፣ የሰንበት ሰሪ ነው የሚባለው። ሰንበትን የሚሽር ወይም ሰንበትን የሻረ አይደለም የሚባለው። አባታችን ቅዱስ ያሬድ እንደዚህ እያለ ነው በመዝሙሩ እግዚአብሔርን ያመሰገነው። አምላኩ ስለ አዳም ለዕረፍት ሰንበተ ገብረ አለ። የአዳም አምላክ ሰንበትን የፈጠረው ወይም የሰራው ለዕረፍት ነው አለ። ሰንበት ማለት ራሱ ዕረፍት ማለት ነው። ሻባት ይለዋል በዕብራይስጡ፣ ማረፍ ነው፣ ማቆም ማለት ነው። ዕረፍት ማለት ነው። የአዳም አምላክ ሰንበትን የሰራው ለዕረፍት ነው። እውራንን አብርቶ፣ ጎባጦችን አቅንቶ፣ ለምጻሞችን አንጽቶ፣ ሽባዎችን ረድቶ፣ በደዌዳኛ ባልጋ ቁራኛ የተያዙትን ሕሙማንን ፈውሶ አሳርፏቸዋልና። እንዲህ ያደረገ አምላክ ሰንበትን ሻራ አይባልም። ይልቅ ደካሞችን አበረታ፣ የሚጨነቁትን አረጋጋ፣ ያዘኑትን አጽናና፣ አሳረፈን የሚባለው እንጂ የሰንበት ሻሪ ተብሎ ወይም ሰንበትን የሚሽር ተብሎ አይነገርበትም። እሱ የሰንበት ጌታ ነው።
ይሄን ብቻ አይደለም እንዲህ አለ አምላካችን ኢየሱስ ክርስቶስ አባቴ እስከ ዛሬ ይሰራል አለ አባቴ እስከ ዛሬ ምን ያደርጋል ይሰራል ምን ማለት ነው አባቴ እስከ ዛሬ ይሰራል እናንተ የማታውቁት ብዙ ስራ አባቴ እስከ ዛሬ ይሰራል ይሄን ብቻ አይደለም እናንተ የምታውቁት የእግዚአብሔር መልአክ አንዳንድ ጊዜ ከሰማይ ይወረደ ውሃውን ያናወጸ ቀድሞ የገባ አንድ ሰው ይድናል አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ አለ እሱ ይሰራል እንደዚህ ያደረገ በመጠመቂያይቱ እስከ ዛሬ ሲሰራ ነበር እኔም ደግሞ እሰራለሁ እውር አበራለሁ ጎባጣ አቀላለሁ ለምጻ አነጻለሁ ሽባ አረታለሁ ድው ፈውሳለሁ የመጣሁበትም ነገር ለዚህ ነው ዋና የመጣበትም አንዱ ነገር ይሄ ነው ከመጣበት ምክንያቶች መካከል አንዱ ይሄ ነው የማቴዎስ ወንጌል ምዕራፍ 8 ቁጥር 16 ጀምሮ ማየት ይቻላል በመሸም ጊዜ አጋንንት ያደረባቸውን ብዙዎችን ወደ እርሱ አመጡ በነቢዩ በኢሳይያስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ የታመሙትንም ሁሉ ፈወሰ ይላል ማቴዎስ 8 ቁጥር 16 ጀምሮ አስቀድሞ በነቢዩ በኢሳይያስ የተነገረውን ነው ከዚያ ስሙ ያመጣው ኢሳይያስ 53 ቁጥር 4 ጀምሮ ማየት ይቻላል ያንን ሊፈጽም ነው የመጣው አንዱ የመጣበት ምክንያት አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ በቃሌ ተናግሬ አድናለሁ በእጄ ዳስሼ እፈውሳለሁ በልብሴ ጫፍ እፈውሳለሁ አድናለሁ በቃ እንደወደደ እሱ እንደፈቀደ አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ አለ የመጣሁት ለዚህ ነው አይሁድ አባቴ እስከ ዛሬ ይሰራል ብሎ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ሊገርሉት አብዝተው ይፈልጉት ነበር ይላል ሰንበትን ሻርክ ብቻ ብለው አይደለም በሰንበት አልጋን ተሸክመ ሂድ ብለሃል ብለው ብቻ አይደለም እንዴት እግዚአብሔር አባቴ ነው ትላለህ እንዴት የእግዚአብሔር አብ ልጁ ነኝ ብለህ ትላለህ ብለው ሊገርሉት አብዝተው ይፈልጉት ነበር አይሁድ እኮ የድንግል ማርያም ልጅ እንደሆነ አይደለም ማመን ያቃታቸው የእግዚአብሔር አብ ልጅ እንደሆነ ነው ማመን ያቃታቸው እነሱ ብቻ አይደሉም ዛሬም ብዙዎች ማመን ያቃታቸው ይሄንን ነው የእግዚአብሔር አብ የባህሪ ልጁ እንደሆነ ማመን ያቃታቸው ወልድ አብ ወልድ ማርያም በተዋሂዶ ከብሯል ወልድ ዋሂድ ነው የእግዚአብሔር አብ ልጅ የድንግል ማርያም ልጅ ነው ይሄንን ነው ማመን ያቃታቸው ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነው እኔና አብ አንድ ነን ነው ያለው በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ነው ያለው ይሄንን ግን አላስተዋሉም እነሱ ስለዚህ ሊገድሉት አብዝተው ፈለጉ ኋላም ጊዜው ሲደርስ ሰቅለው ገደሉት ታሪኩ እዚህ ድረስ ነው ልትድን ተወዳለህን ብሎ ነው የጠየቀው ከዚህ ታሪክኛ የምንማረው ምንድነው እስቲ በዚህ ታሪክ መስታወትነት የራሳችንን ሕይወት እንመልከተው ዛሬ ኢየሩሳሌም የምትባለው የበጎች በር ማናት ዛሬ ቤተስዳ የምትባለውስ ማናት መጠመቂያይቱ ማናት ይህንን ሁሉ ማየት ያስፈልጋል ወገኖቼ ከሰማይ ወርድ የነበረውስ መልአኩ ውሃውን ማናወጡስ ይደረግ የነበረውስ ፈውስ ይህንን ሁሉ እናያለን የበጎች በር የምትባል ኢየሩሳሌም የምትባል የእግዚአብሔር ቤት ናት የእግዚአብሔር ቤት ናት የሰማያዊቷ ኢየሩሳሌም የመንግስተ ሰማያት ደጅ የምትባል የሰላም አምላክ የሰላም አባት የሰላም አለቃ የሰላም ንጉስ እግዚአብሔር የሚያድርባት በረድኤት እግዚአብሔር የሚመለክባት ኢየሩሳሌም የምትባል ቅድስት ቤተ ክርስቲያን ናት ዛሬ በአዲስ ኪዳን
ከኢየሩሳሌም እንዳንወጣ በኢየሩሳሌም እንቆይ ለመዳን እንደዚህ ተብሎ ነው የተጻፈው። በኢየሩሳሌም እንድንቆይ ማለት ነው። በኢየሩሳሌም ውስጥ ትጽናናላችሁ ይላል እግዚአብሔር ቃል። ኢሳይያስ 66 ቁጥር 13 ላይ መመልከት ይቻላል። እናት ልጇን እንደምታጽናና እንዲሁ አጽናናችኋለሁ፣ በኢየሩሳሌም ውስጥ ትጽናናላችሁ ይላል ኢሳይያስ 66 ቁጥር 13 ላይ። ኢየሩሳሌም የተባለች ቅድስት ቤተክርስቲያን ናት። መጽናናት ያለው ፈውስ ያለው ምሕረት ያለው በዚህ ነው። ያቺ የበጎች በር ትባል ነበር። በቁሙ ስለ በጎች አይደለም፣ በጎች የምንባል በበጎች የተመሰልን የእግዚአብሔር መንጋ የእግዚአብሔር ሕዝብኛ ክርስቲያኖች ነን። ሕዝቡን በበጎች ይመስላል የእግዚአብሔር ቃል። እሱም ደግሞ ቸር ጠባቂያችን ነው፣ መልካም እረኛችን ነው። አምላካችን እግዚአብሔር እረኛችን ነው፣ የሚያሳጣንም የለም። በለመለመ መስክ ያሳድረናል፣ በረፍቷ ዘንድ ይመራናል እያልን ከቅዱስ ዳዊት ጋር አብረን መዘመር አለብን። በመዝሙር 22 ቁጥር 1 ላይ አዎ እግዚአብሔር እረኛችን ነው፣ እኛም ደግሞ በጎቹ ነን። የበጎች በር ቅዱስ ቤተክርስቲያን ናት። ወደዚህ እንግባ። አሁን ህመሙ ስጋዊ ሊሆን ይችላል፣ ወይም ደግሞ ህመሙ በኃጢአት ምክንያት የታመምነው የነፍስ ህመም ሊሆን ይችላል። ምንም ይሁን ደዌው ለመዳን ወደ እግዚአብሔር ቤት እንግባ። ቤተስዳ አለች መጠመቂያይቱ። መጀመሪያ የፈውስ ጥምቀት ተጠምቀን እንድናለን። ዛሬም በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በየስፍራው የመጠመቂያ ስፍራ አለ፣ ጸበሉ አለ። በእምነት ከተጠመቅን እንድናለን። ብዙ ዕውራን ሲበሩ፣ ጎባጦች ሲቀኑ፣ ለምጻሞች ሲነጹ፣ ድውያን ሲፈወሱ አይተናል። መድኃኒት የለውም ከተባለ በሽታ ብዙዎች ድነዋል። ትልቁ ነገር ማመን ነው። እኔ ጤናህን እመልስልሃለሁ ብሏል እግዚአብሔር። ቁስልህንም እፈውስልሃለሁ ብሏል እግዚአብሔር። በእውነት እግዚአብሔር ጤና ይመልሳል። እግዚአብሔር ከቁስልም ይፈውሳል። ትንቢተ ኤርምያስ ምዕራፍ 30 ቁጥር 17 ላይ የተመዘገበ ኃይለ ቃል ነው። እግዚአብሔር ጤናን መልሶ ይሰጣል። እግዚአብሔር ከቁስል ይፈውሳል። ሰው የለንም ይሆናል፣ ረዳት ወገን የለንም ይሆናል። ሰዎች ሰልችተውን ታክተውን ይሆናል፣ ተጸይፈውንም ሊሆን ይችላል፣ አግልለውንም ሊሆን ይችላል። ወገኖቼ የዚህ ዓለም ጠበብቶች ፈላስፎችም የእናንተ በሽታ የማይድን ነው ብለውን ይሆናል። አይድንም የሚሉትን በሽታ ካንሰር ነው ይሉታል። የደም ይላሉ፣ የአጥንት ይላሉ፣ የኩላሊት ይላሉ፣ የሳንባ ይላሉ፣ የጉበት ይላሉ፣ የጭንቅላት ይላሉ። ማይሉት የለም። የማይድነውን በሽታ ካንሰር ነው፣ ወደ ካንሰርነት ተለውጧል፣ አትድኑም ይላሉ። እንደ ሰውኛው ይሄም ሰው በሽታው እንደ ሰውኛው ካንሰር ነበር። በሰው የማይድን ነበር። ለሰው የማይቻል ሁሉ ለእግዚአብሔር ይቻለዋል። ለእግዚአብሔር የሚሳነው ነገር የለምና ሰው የለኝም አለ። ሰው የለኝም ምን ይሆናል? ገንዘባችን አልቆ ይሆናል። እንኳን ከህመማችን ሰዎች ሊፈውሱን ቀርቶ በሽታችንንም አላገኙልንም አላወቁልንም ይሆናል። ግን እግዚአብሔር አይተወንም፣ እግዚአብሔር አይጥለንም። መልአኩን ይልከዋል። አንድም መልአኩን ይልከዋል፣ በቆሙ መልአኩን ይልከዋል። መልአኩ የአባቶቻችን የካህናቱ ምሳሌ ነው። መልአኩ ነው መጠመቂያይቱን ይባርክ የነበረው። ባካችሁ አስተውሉ ወገኖች። ዛሬም መጠመቂያይቱን የሚባርኩት ከእግዚአብሔር የተላኩ ስልጣነ ክህነቱ ያላቸው አባቶቻችን ካህናቱ ናቸው። ስመ እግዚአብሔር ጠርተው ይባርካሉ። ቅዱስ መስቀሉን ይዘው ይባርካሉ። አዎ በዚያ ቅባ ቅዱሱን ያኖራሉ። ፈውስ እንዲያድርበት ነው፣ እኛ እንድንድንበት ተጠምቀን። ዛሬ ከተነበቡት መልእክታት አንዱ በንፍቁ ዲያቆን የተነበበው መልእክት ይሄንን ነው የሚገልጠው።
ቅዱስ ያዕቆብ በመልእክቱ እንዲህ አለ። ያዕቆብ ምዕራፍ 5 ቁጥር 14 ላይ እንደዚህ ይላል፣ ከናንተ የታመመ ማንም ቢኖር ይላል። ማንም ሊሆን ይችላል፣ የህመም አይነት ምንም ሊሆን ይችላል። የታመመ ማንም ቢኖር የቤተ ክርስቲያንን ቀሳውስት ወደ እርሱ ይጥራ። ካህናትን፣ የሃይማኖት አባቶችን፣ ስልጣኑ ያላቸውን ወደ እርሱ ይጥራ። ከእግዚአብሔር የታዘዙትን የተላኩትን ይጥራ። በጌታም ስም እርሱን ዘይት ቀብተው ይጸልዩለት። በእግዚአብሔር ስም የታመመውን ሰው ቅባ ቅዱስ ቀብተው ይጸልዩለት። በቤተ ክርስቲያናችን ካሉት ከሰባቱ ምስጢራተ ቤተ ክርስቲያን መካከል አንዱ የሆነው ምስጢር ነው፣ ምስጢረ ቀንዲል። ለበሽተኞች የሚጸለይ ጸሎት ነው። ቤተ ክርስቲያን ከቅዱሳት መጻሕፍት ነው የሚያመጣችው። ማዕከሉ መጽሐፍ ቅዱስ ነው። ዘይት ቀብተው ይጸልዩለት አለ። የእምነትም ጸሎት ድውዩን ያድናል። የእምነት ጸሎት ድውዩን ምን ያደርገዋል? ያድነዋል። ካህኑ አምኖ የሚጸልየው ጸሎት፣ በሽተኛው አምኖ የሚጠመቀው ጥምቀት፣ የሚቀባው ቅባ ቅዱስ፣ የሚዳሰስበት መስቀል ማለት ነው። የእምነትም ጸሎት ድውዩን ያድናል። አጥማቂው ካህንም አምኖ ማጥመቅ አለበት። ተጠማቂውን በሽተኛ አምኖ መጠመቅ አለበት። የፈውሱን ጥምቀት ሲጠመቅ ማለት ነው፣ ፈውስ ለማግኘት ለመዳን። የእምነትም ጸሎት ድውዩን ያድነዋል ማለት ነው። ጌታም ያስነሳዋል። ማዳን ከስብራቱ መጠገን ከቁስሉ መፈወስ ብቻ አይደለም፣ ጌታም ያስነሳዋል። ከሞትም ሊያስነሳው ይቻለዋል አለ። እግዚአብሔር ነው ይህንን የሚያደርግ። ጌታም ያስነሳዋል። የኛ አምላክ የታመመ ብቻ የሚያድን አይደለም፣ ሙትም የሚያስነሳ አምላክ ነው። ትልቁ ነገር ማመን ነው። ጌታም ያስነሳዋል። ያ ከሰማይ ይወርድ የነበረው መልአክ የካህናት ምሳሌ ነው። መጠመቂያይቱ የፈውስ ጥምቀት የምንጠመቅበት የጸበሉ ምሳሌ ነው። ይህም ብቻ አይደለም ወገኖቼ፣ ካህናቱ ዘይት እየቀቡ የሚያድኑት የሚፈውሱት ከቅዱሳን ሐዋርያት ተረክበው ነው። ቅዱሳን ሐዋርያትም በዘመናቸው ይህንን ያደርጉ ነበር። ከየት አመጣችሁት ለሚሉ ሰዎች መልሱ ይሄ ነው። የማርቆስ ወንጌል ምዕራፍ 6 ቁጥር 13 እንዲህ ይላል፣ ብዙ አጋንንትንም አወጡ ደቀ መዛሙርቱ። ማርቆስ 6 ቁጥር 13 ብዙ ድዌዎችንም ዘይት እየቀቡ ፈወሷቸው ነው የሚለው። ምን እየቀቡ? ዘይት እየቀቡ ፈወሷቸው። እቺ ቤተ ክርስቲያን ደግሞ ከቅዱስ ሐዋርያት የተረከብናት ስለሆነች ከቅዱሳን ሐዋርያት የተረከብናት ስለሆነች አባቶቻችን ካህናትም ከቅዱሳን ሐዋርያት በኋላ በቅዱሳን ሐዋርያት እግር የተተኩ ስለሆኑ እቺ ቤተ ክርስቲያን ይህን ታደርጋለች። ዘይት እየቀቡ ፈወሷቸው ነው የሚለው። የእምነት ጸሎት ድውዩን ያድነዋል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። የበጎች በር ቅድስት ቤተ ክርስቲያን። ሌላው መጠመቂያይቱ ማለት የልጅነት ጥምቀት ያገኘንባት ማለት ነው። ደግሞ የልጅነት ጥምቀት ያለው በበጎች በር በቅድስት ቤተ ክርስቲያን ነው። በዚህ ነው የልጅነት ጥምቀት ያለው። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ ዳግም በጥምቀት የተወለድነው በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ነው። የልጅነት ጥምቀት፣ የድህነት ጥምቀት፣ የኃጢአትን ስርየት ያገኘንባት ጥምቀት፣ ዳግም የተወለድንባት ጥምቀት ያለችው በዚህ ነው። በየተስዳ ማለት ሌላው ይሄ ነው። የልጅነት ጥምቀት ያገኘንባት መጠመቂያይቱ እዚህ ነው ያለችው። ወደዚህ መግባት 5ቱ መመላለሻዎች 5ቱ አዕማደ ምስጢራት ናቸው። መልአኩ የካህናቱ ምሳሌ ነው። አሁን የዛ ሰው ደዌ የሥጋ ነበረ ብለናል። ዛሬም በየትኛውም አይነት የሥጋ ደዌ ለዘመናት ብንታመምም እግዚአብሔር ያድነናል። እግዚአብሔር አምላካችን በየሆስፒታሉ በየቤተ ክርስቲያኑ ደጃፍ በየቤቱ
በደዳኛ ባልጋ ቁራኛ ተይዘው የሚማቅቁትን ወገኖቻችንን በሙሉ በቸርነቱ ይፈውስልን። ብዙ ጊዜ ችግራችን ዋጋ የማይከፈልበትን ነገር ክብር አንሰጠው። እንጠራጠራለን፣ አናምንም። ስለዚህ መቀበል ያቅተናል እንጂ ካመንን እንድናለን። እግዚአብሔር ከሁሉ ያድናል። ሁለተኛው የሥጋ ደዌ ብቻ አይደለም፣ በኃጢአት ምክንያት የታመምን ብዙዎች ነን። አሁን ብዙዎቻችን የሥጋ ደዌ ሲነሳ እኔ ራሴን አላመመኝም፣ ሆዴን አልቆረጠኝም፣ እግሬን አልቆረጠመኝም፣ የከባድን በሽታ ነው ይዞኝ አያውቅም። ምናልባት አንዳንዴ ሲደክመኝ ትንሽ ያመኛል ወይ ሲርበኝ እሱን ስበላበት ይተወኛል፣ ስተኛበት እበረታለሁ የሚሉ ሰዎች አሉ። ጤንነት የእግዚአብሔር የጸጋ ስጦታ ነው ወገኖች። ጤንነት የእግዚአብሔር የጸጋ ስጦታ ነው። ገንዘብ ኪኒን ይገዛ ይሆናል፣ መርፌ ይገዛ ይሆናል፣ የታወቁ ትልልቅ ሆስፒታሎች እንድንሄድ ያደርግ ይሆናል። በፍጹም ግን ገንዘብ ጤንነትን አይገዛም። ገንዘብ መድኃኒት፣ ኪኒን፣ መርፌ ነው ሊገዛ የሚችለው። ጤንነት እኮ በየገበያው የሚሸጥ ሸቀጥ አይደለም፣ የእግዚአብሔር የጸጋ ስጦታ እኮ። ጤንነት በየፋብሪካው የሚመረት የፋብሪካ ውጤት አይደለም። መድኃኒቱን መድኃኒት የሚያደርገው እግዚአብሔር ነው። ሰው ምክንያት ነው፣ ኪኒን መርፌ ምክንያት ነው። እግዚአብሔር መድኃኒቱን መድኃኒት ያድርግልን። መድኃኒቱን መድኃኒት ካላደረገው አስቸጋሪ ነው ወገኖች፣ አስቸጋሪ ነው። እንኳን መድኃኒቱን በሽታውንም ላያውቁት ይችላሉ ሰዎች። አሁን በነፍሱ ያልታመመ ማን ነው? በኃጢአት ያልታመመ ማን ነው? በበደል ያልታመመ ማን ነው? ስንት ዓመት ሆነን በኃጢአት አልጋ ላይ ታስረን ከተኛን? እስቲ በሽታችን ምን ይመስላል? እንመርምረው። ዛሬ የተሰበከው ምስባክ ላይ ቅዱስ ዳዊት እንዲህ ነው ብሎ የተማጸነው አስተውለን ከሆነ አንሰ እቤ እግዚኦ ተሳለኒ፣ እኔ ግን አቤቱ ይቅር በለኝ አልኩ፣ እኔስ አቤቱ ማረኝ አልኩ። ወስረይላቲ ለነፍሴ እስመ አበስኩ ለከ አለ። አንተን በድያለሁና ኃጢአት ሰርቻለሁና ነፍሴን ፈውሳት አልኩኝ። ከቤርሳቤ ደርሼ በዝሙት ረክሻለሁና ኦሪዮንን አስገድዬ ንጹሕን ሰው አስገድዬ በግፍ እጆቼ በንጹሕ ሰው ደም ታጠባዋልና ፈውሰኝ አልኩት፣ ማረኝ አልኩት፣ አድነኝ አልኩት አለ። ንጉሥ እኮ ነው ከዝግባ በተሰራ ቤተ መንግሥት የሚቀመጥ፣ በአማረ ዙፋን ላይ የሚቀመጥ፣ በራሱ ላይ ለንጉሥነቱ ክብር ዘውድ የደፋ፣ ያማረ ወላንሳና ምንጣፍ ላይ የሚመላለስ፣ ጮማ የሚቆርጥ፣ የወይን ጠጅ የሚጠጣ፣ በምቾት የሚኖር ግን ድዊ ነኝ አለ፣ በሽተኛ ነኝ አለ፣ ታመም ያለው አለ። ጤነኛ ይሆን ይመስለናል። ብዙዎቻችን ህመምተኞች ነን። ከሱ ጋር እንዲህ ማለት አለብን፣ ድዊ ነኝና አቤቱ ማረኝ። መዝሙር 6 ቁጥር 2 ጀምሮ ድዊ ነኝና አቤቱ ማረኝ፣ አጥንቶቼ ታውከዋልና ፈውሰኝ። መዝሙር 6 ቁጥር 2 ድዊ ነንና አቤቱ ማረን፣ አጥንቶቻችን ታውከዋልና ፈውሰን። ሰላም የለንም፣ እረፍት የለንም፣ መጽናናት መረጋጋት የለንም። በኃጢአት ምክንያት ታመናል፣ እንጨነቃለን፣ ግራ ገብቶናል። አንዳንዶቻችን በአምልኮተ ጣዖት፣ በዝሙት፣ ፍርድ በማጓደል፣ ድሃ በመበደል፣ ጉቦ በመቀበል፣ በመዋሸት፣ በሽንገላ፣ በሰይጣናዊ ቅናት፣ በሐሜትና በተንኮል፣ ጠጥቶ በመስከር፣ ዳንኪራ በመርገጥ፣ በሲጋራ ሱስ፣ በአሽሹ የታመምን አለን። ድዊ ነንና አቤቱ ማረን፣ አጥንቶቻችን ታውከዋልና ፈውሰን እንበለው። ማን ያልታመመ እንደ ቁስላችን ይሸታል እኮ ይበሰብሳል። አዎ በመንፈሳዊ አፍንጫ ሲሸተት እኮ አያስጠጋም። ውሸታችን መቼ ያስጠጋል? ተንኮላችን፣ ሐሜታችን፣ ቅናታችን፣ ትዕቢታችን፣ ርኩሰታችን ያንዳንዶቻችን መቼ ያስጠጋል? ምን ይላል ቅዱስ ዳዊት?
ከስንፍና የተነሳ ቁስል ሸተተ በሰበሰ ይላል። መዝሙር 37 ቁጥር 3 ጀምሮ እስቲ ተመልከቱ ባካችሁ። እንዲህ ያለ ነው የሚዘምረው ከኃጢአት የተነሳ ለአጥንቶቼ ሰላም የላቸውም። እኛም ከኃጢአታችን የተነሳ አንዳንዶቻችን ሰላም የለንም። ኃጢአቴ በራሴ ላይ ከፍ ከፍ ብሏልና እንደ ከባድ ሸክምም በላይ ከብዷልና ከስንፍና የተነሳ ቁስሌ ሸተተ ነው በሰበሰም እጅግ ጎሰቆልኩ ተዋረድኩኝ ሁሉ ጊዜ በትካዜ እመላለሳለሁ ነው የሚለው። ምን ይሆን ህመማችን በሽታችን ምን ይሆን? አሁን የሰውን ማየት አይደለም የኔ በሽታ ምንድነው? የኔ ህመም ምንድነው? ስንት ዓመት ሆነኝ መታመም ከጀመርኩ? መዋሸት ከጀመርን ስንት ዓመት ሆነን? መስረቅ ከጀመርን፣ መታበይ ከጀመርን፣ ሰውን ማማት መሸንገል ከጀመርን፣ ቂም አርግዘን ለበቀል መጣደፍ ከጀመርን ስንት ዘመን ሆነን? አልጋው ላይ እኮ ተኝተናል፣ ታስረናል እኮ። አዎ ሰው የለንም፣ ሰው የለንም፣ የሚረዳን ሰው የለንም፣ የሚያድነን ሰው የለንም። በቁስላችን ላይ ጥዝጣዜ የሚጨምሩብን ሆነዋል። እስራታችንን የሚያጠርቁብን ሆነዋል። ቀንበራችንን የሚያከብዱብን ሆነዋል። ሰው የለንም። ሰው ስጠንን በለው። የሚያጽናናን ሰው፣ የሚያረጋጋን ሰው፣ በእውነት ከስራታችን እንድንፈታ፣ ከውድቀታችን እንድንነሳ፣ ከርኩሰታችን እንድንቀደስ ሰው ስጠንን በለው። ሰው ባጣን ጊዜ ነው ሰው የሆነልን አምላካችን። አባታችን ቅዱስ ባሲሊዮስ ምንድን ያለው? የሚያድነን ሰው በጠፋ ጊዜ አምላካችን እግዚአብሔር ሰው ሆነልን ያለው። ከመርገመ ሥጋ ከመርገመ ነፍስ የሚያድነን ሰው በጠፋ ጊዜ፣ ከሞተ ሥጋ ከሞተ ነፍስ የሚያድነን ሰው በጠፋ ጊዜ፣ ከርደተ መቃብር ከርደተ ሲኦል የሚያወጣን ሰው በጠፋ ጊዜ አምላክ ሰው ሆኖ አዳነን። በእርሱ ቁስል እኛ ተፈወስን። አምላካችን እየቆሰለ ፈወሰን። በቃሉ ብቻ መሰላችሁ? እየቆሰለ ፈወሰን። እንዲህ አለን፣ እንግዲህ አሁን ድናችኋል አለ። ሥጋዬን ቆርሼ አድኛችኋለሁ፣ ደሜን አፍስሼ አድኛችኋለሁ ሲል አሁን ድናችኋል። ከዚህ የሚብስ እንዳይደርስባችሁ ወደፊት ኃጢአት አትስሩ ይለናል። ወደፊት አትበድሉ ይለናል። እባካችሁ ተቀበለ ሌላ ቦታ አንገኝ። ያዳንን የረዳንን የቀደሰንን ነፃ ያወጣንን ከስራታችን የፈታንን ነውራችንን ያንከባለለልን መርገማችንን ለበረከት የገለበጠልንን አምላካችንን ብቻ እያመለክን ለሱ ክብር እንኖር። አንዱ መልእክት በነፃነት እንኖር ዘንድ ክርስቶስ ነፃ አወጣን ነው የሚለው። ይሄንን ቃል እናንሳና ይበቃናል። በነፃነት እንኖር ዘንድ ክርስቶስ ነፃነት አወጣን ይላል። ለገላትያ ክርስቲያኖች በጻፈው መልእክቱ ቅዱስ ጳውሎስ በነፃነት ልንኖር ክርስቶስ ነፃ አወጣን። ገላትያ ምዕራፍ 5 ቁጥር 1 ላይ እንግዲህ ጸንታችሁ ቁሙ፣ በሃይማኖት ቁሙ ሲለን ነው። በምግባር ቁሙ ሲል ነው። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ነው የሚለው። እንደገና በባርነት ቀንበር አትያዙ። አሁን እኛ ወደንና ፈቅደን በማወቅም ይሁን ባለማወቅም ለሰራናቸው ኃጢአቶች ባሪያዎች ሆነናል። አሁን ከዚህ ባርነት ነፃ የሚያወጣን ንስሐ ነው። ከዚህ የኃጢአት ባርነት የሚያወጣን ወደ እግዚአብሔር መመለሳችን ነው። እግዚአብሔር ዛሬ ልትድኑ ትወዳላችሁ ይላል። አስገድዶ ግን አያድንም። አስገድዶ አያድንም ወገኖቼ። ዛሬም ጥያቄው የፍቅር ነው። ልትድኑ ትወዳላችሁ ይላል። ማንም ጤነኛ አይምሮ ያለው ሰው ልድን ይወዳል። የዘላለምን ሕይወት ለማግኘት ይፈልጋል። ትልቁ ችግር ምንድነው? መንገዱን አለማወቅ። ትልቁ ችግር ምንድነው? አንዳንዶቻችን ዘንድ ያለው ልባችን እልህኛ መሆኑ፣ አንገተ ደንዳኖች መሆናችን። ችግሩ ምንድነው? እንደርሳለን የት ያመልጠናል ማለት ወገኖቼ፣ ሳንደርስበት እናመልጥ ይሆናል። ወጥቶ መግባት የለም፣ ተቀምጦ መነሳት የለም።
ዘመኑ እጅግ አጭር ሆኗል። አሁን ወስን። ዛሬም ያንን ድዊ ብቻ አይደለም አምላካችን የሚጠይቀው እያንዳንዳችንን ልትድኑ ትወዳላችሁን እያለ ነው። ከስጋም ደዌ ከነፍስም ደዌ ለመዳን በሱ አምነን በፍጹም ልባችን ወደሱ እንመለስ። ያን ጊዜ እሱ ያድነናል ወገኖቼ፣ በእውነት ያድነናል። ፍጹም ፈውስ ይሰጠናል። ማይጨነቅ የማይታወክ ግራ ያልተጋባ ሰው የለም። እግዚአብሔር በካህናቱ ላይ አድሮ ሁላችንን ከእስራታችን ይፍታን። ታስረናል፣ ብዙ ዘመን ታስረናል። የሚታይ ገመድ በእጃችንና በእግራችን ላይ የለም ይሆናል። ኃጢአት ግን ገመድ ነው ያስራል። በጎ እንዳናስብ፣ በጎ ቃል እንዳንናገር፣ በጎ ስራ እንዳንሰራ ተተብትበናል። አንካሶች ሆነናል። እጅ እግራችን የሰለለ ሆኗል። ሰውነታችን ለበጎ ነገር የማይነቃቃ ሆኗል ወገኖቼ። ደንዝዘናል። ሰይጣን አዚም አድርጎብናል። ዛሬ መፈወስ ያስፈልገናል። ድውነንና ቤቱ ማረን እንበለው። ዳዊትን እንባውን ተመልክቶ ጩኸቱን አድምጦ ፈውሶታል፣ አድኖታል ወገኖቼ። እኛንም ያድነናል። መሐሪ እግዚአብሔር ሁላችንን ይማረን። ይቅር ባይ አምላካችን እግዚአብሔር ሁላችንንም ይቅር ይበለን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባ። ሁላችንም ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግስቱን እንድንወርስ ስሙን እንድንቀድስ ያለው እግዚአብሔር አምላካችን ይርዳን። አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምር።